ጥያቄ ቁጥር 400 በመንገዱ አግድመት የሚሰመር የመንገድ ላይ መስመር የአሽከርካሪዎች ማስተላለፊያ በመባል ይታወቃል። ሀ እውነት፣ ለ ሐሰት። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ለ ሐሰት ነው። ጥያቄ ቁጥር 401 የተበላሸን ተሽከርካሪ ከከተማ ክልል ውስጥ በመንገድ ላይ 48 ሰዓት ብቻ ማቆም ይቻላል። ሀ እውነት፣ ለ ሐሰት። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ለ ሐሰት ነው። ጥያቄ ቁጥር 402 የተበላሸ ተሽከርካሪ በመንገድ ላይ ሲቆም ባለክብ አንጸባራቂ ምልክት ከፊትና ከኋላ 25 ሜትር ርቀት ላይ ማስቀመጥ አለብን። ሀ እውነት፣ ለ ሐሰት። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ለ ሐሰት ነው። ጥያቄ ቁጥር 403 በሁለት የሚጓተቱ ሳቢና ተሳቢ ተሽከርካሪዎች መካከል ሊኖር የሚገባው ርቀት 5 ሜትር ነው። ሀ እውነት፣ ለ ሐሰት። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ለ ሐሰት ነው። ጥያቄ ቁጥር 404 በድልድይ ወይም በመሿለኪያ ላይ መቆም አይከለከልም። ሀ እውነት፣ ለ ሐሰት። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ለ ሐሰት ነው። ጥያቄ ቁጥር 405 ቁም የሚል ምልክት ካለበት ስፍራ በ10 ሜትር ክልል ውስጥ ማቆም ክልክል ነው። ሀ እውነት፣ ለ ሐሰት። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሀ እውነት ነው። ጥያቄ ቁጥር 406 እሳት ከሶስት ውህድ ነገሮች ይፈጠራል። ሀ እውነት፣ ለ ሐሰት። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሀ እውነት ነው። ጥያቄ ቁጥር 407 በመስቀለኛ መንገድ በ30 ሜትር ክልል ውስጥ ሌላውን ተሽከርካሪ መቅደም በሕግ የተከለከለ ነው። ሀ እውነት፣ ለ ሐሰት። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሀ እውነት ነው። ጥያቄ ቁጥር 408 በመሄድ ላይ ካለህ የማቆሚያውን መስመር ሳታልፍ አቁም የሚለው የትራፊክ ማስተላለፊያ መብራት ቀይና ቢጫ በአንድነት ሲበራ ነው። ሀ እውነት፣ ለ ሐሰት። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ለ ሐሰት ነው። ጥያቄ ቁጥር 409 የአደጋ አገልግሎት መስጫ ተሽከርካሪዎችን ከ70 ሜትር ባነሰ ርቀት ቀርቦ ማሽከርከር የተከለከለ ነው። ሀ እውነት፣ ለ ሐሰት። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሀ እውነት ነው። ጥያቄ ቁጥር 410 አንድ ጤነኛ ተሽከርካሪ የተበላሸን ተሽከርካሪ ሲጎትት በጎታችና በተጎታች መካከል 3 ሜትር ርቀት መኖር አለበት። ሀ እውነት፣ ለ ሐሰት። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሀ እውነት ነው። ጥያቄ ቁጥር 411 ቁም የሚለው የመንገድ ዳር ምልክት ከሚከተሉት አማራጮች ከየትኛው ይመደባል? ሀ መረጃ ከሚሰጡ፣ ለ ቅድሚያ ከሚሰጡ፣ ሐመርኋ ከሚያስጠነቅቁ፣ መ ከሚቆጣጠሩ፣ ሰ ምድብ የለውም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ለ ቅድሚያ ከሚሰጡ ነው። ጥያቄ ቁጥር 412
ቁም ከሚለው ምልክት ወይም ከእግረኞች ማቋረጫ በ12 ሜትር ክልል ውስጥ ተሽከርካሪን ማቆም አይፈቀድም። ሀ እውነት፣ ለ ሐሰት። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሀ እውነት ነው። ጥያቄ ቁጥር 413 ቀስቱ በሚያመለክተው አቅጣጫ ብቻ አሽከርክር የሚል የትራፊክ ምልክት ከየትኛው ይመደባል? ሀ ከሚያስጠነቅቁ፣ ለ ከሚያስገድዱ፣ ሐመርኋ ከሚከለክሉ፣ መ አቅጣጫ ከሚጠቁሙ፣ ሰ ለእና መ መልስ ናቸው። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ለ ከሚያስገድዱ ነው። ጥያቄ ቁጥር 414 ጋራ መኖሩን የሚያመለክት የመንገድ ዳር ምልክት ከሚከተሉት አማራጮች ከየትኛው ይመደባል? ሀ መረጃ ሰጪ፣ ለ አቅጣጫ ጠቋሚ፣ ሐመርኋ ከሚያስጠነቅቁ፣ መ ከሚቆጣጠሩ፣ ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሀ መረጃ ሰጪ ነው። ጥያቄ ቁጥር 415 በስተግራ ወደ ኋላ ዞሮ መመለስ እንደማይቻል የሚገልጸው የመንገድ ዳር ምልክት ከሚከተሉት በየትኛው ይመደባል? ሀ መረጃ ሰጪ፣ ለ አቅጣጫ ጠቋሚ፣ ሐመርኋ ከሚያስጠነቅቁ፣ መ ከሚቆጣጠሩ፣ ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ መ ከሚቆጣጠሩ ነው። ጥያቄ ቁጥር 416 ማፈን ኦክሲጅንን በማሳጣት እሳትን የምናጠፋበት ዘዴ ነው። ሀ እውነት፣ ለ ሐሰት። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሀ እውነት ነው። ጥያቄ ቁጥር 417 በሰዓት የተሰጠውን ከፍተኛ ፍጥነት እንድታከብር የተቀመጠ ምልክት ከሚከተሉት በየትኛው ይመደባል? ሀ ከሚያስጠነቅቁ፣ ለ ከሚከለክሉ፣ ሐመርኋ ከሚያስገድዱ፣ መ መረጃ ከሚሰጡ፣ ሰ አቅጣጫ ከሚጠቁሙ። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ለ ከሚከለክሉ ነው። ጥያቄ ቁጥር 418 ብልጭ ጥፍት የሚለው ቢጫ መብራት ለተላላፊ ቅድሚያ በመስጠት ተጠንቅቀህ እለፍ ይላል። ሀ እውነት፣ ለ ሐሰት። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሀ እውነት ነው። ጥያቄ ቁጥር 419 በሰማያዊ መደብ ክብ ምልክት ውስጥ የብስክሌት ስዕል ቢሳል ብስክሌት እንዳያልፍ ይከለክላል። ሀ እውነት፣ ለ ሐሰት። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ለ ሐሰት ነው። ጥያቄ ቁጥር 420 ከሚከተሉት አማራጮች አንዱ የትዕይንት መቆጣጠሪያ መሳሪያ ነው። ሀ ጥሩምባ፣ ለ የጎን ማሳያ መስታወት፣ ሐመርኋ የፊት የግንባር መብራት፣ መ ለእና ሐመርኋ መልስ ናቸው፣ ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ መ ለእና ሐመርኋ መልስ ናቸው። ጥያቄ ቁጥር 421 በምሽት ረጅሙን የግንባር መብራት መጠቀም የምንችለው ሀ ከከተማ ክልል ውጪ ከፊት በ50 ሜትር ክልል ሌላ ተሽከርካሪ በሌለበት፣ ለ ትራፊክ በበዛበትና በከተማ ክልል አካባቢ ነው፣ ሐመርኋ ፍሬቻዎች በማይሰሩበት ጊዜ ነው፣ መ ሁሉም መልስ ነው፣ ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሀ ከከተማ ክልል ውጪ ከፊት በ50 ሜትር ክልል ሌላ ተሽከርካሪ በሌለበት ነው። ጥያቄ ቁጥር 422
ከሚከተሉት አማራጮች ውስጥ ለአደጋ መከሰት መንስኤ የሆነው የትኛው ነው? ሀ በስተግራ በኩል መቅደም፣ ለ በቀኝ በኩል መቅደም፣ ሐመርኋ ከቆሙበት ለመነሳት የቀኝ ፍሬቻ ማሳየት፣ መ በድንገት መቆም፣ ሰ ከሀ በስተቀር ሁሉም መልስ ነው። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሰ ከሀ በስተቀር ሁሉም መልስ ነው። ጥያቄ ቁጥር 423 ከሚከተሉት የአሽከርካሪ መገናኛ መሳሪያ ያልሆነው የቱ ነው? ሀ መሪ፣ ለ ጥሩምባ፣ ሐመርኋ ፍሬቻ፣ መ ሁሉም መልስ ነው፣ ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሀ መሪ ነው። ጥያቄ ቁጥር 424 መቅደም ክልክል ነው የሚለው ምልክት ብዙውን ጊዜ ሊተከልበት የሚችለው ሀ መታጠፊያ ስፍራ ላይ ነው፣ ለ በጠባብ ድልድይ ላይ ነው፣ ሐመርኋ በባቡር ሐዲድ በ30 ሜትር ክልል ውስጥ ነው፣ መ ሁሉም መልስ ነው፣ ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ መ ሁሉም መልስ ነው። ጥያቄ ቁጥር 425 በግራ ረድፍ በሰዓት 100 ኪሎ ሜትር የሚበር ተሽከርካሪ ወደ ግራ ሲታጠፍ በ50 ሜትር ርቀት ፍሬቻ ማሳየት ይገባዋል። ሀ እውነት፣ ለ ሐሰት። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሀ እውነት ነው። ጥያቄ ቁጥር 426 ይህ ምልክት ምንን ይገልጻል? ሀ ለታክሲ ብቻ መቆም የሚከለክል፣ ለ ለታክሲ ብቻ ማለፍ የሚከለክል፣ ሐመርኋ ለታክሲ አውቶሞቢሎች ጥገና የሚሰጥ መኖሩን የሚገልጽ፣ መ የታክሲ አገልግሎት መስጫ መኖሩን የሚገልጽ፣ ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ መ የታክሲ አገልግሎት መስጫ መኖሩን የሚገልጽ ነው። ጥያቄ ቁጥር 427 ይህ ምልክት ምንን ይገልጻል? ሀ ፊት ለፊትና ወደ ግራ ማለፍ ክልክል ነው፣ ለ ፊት ለፊትና ወደ ግራ በሚወስድ መንገድ መቅደም ክልክል ነው፣ ሐመርኋ መንገዱ ወደ ግራ ስለሚገነጠል ተጠንቅቀህ አሽከርክር፣ መ ባለ አንድ የነበረው መንገድ ባለ ሁለት አቅጣጫ ስለሆነ ተጠንቅቀህ አሽከርክር፣ ሰ ፊት ለፊትና በስተግራ በኩል ብቻ አሽከርክር። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሰ ፊት ለፊትና በስተግራ በኩል ብቻ አሽከርክር ነው። ጥያቄ ቁጥር 428 ይህ ምልክት ምንን ይገልጻል? ሀ የግንባታ መሳሪያ ማምረቻ ወይም መሸጫ መኖሩን የሚገልጽ፣ ለ የሻይ ቡና መኖሩን የሚገልጽ፣ ሐመርኋ መጠጥ ቤት መኖሩን የሚገልጽ፣ መ ምግብ ቤት መኖሩን የሚገልጽ፣ ሰ ለእና ሐመርኋ መልስ ናቸው። ለዚህ ጥያቄ ትክክለኛ መልስ የሚሆንን ምርጫ መ ምግብ ቤት መኖሩን የሚገልጽ ነው። ጥያቄ ቁጥር 429 ይህ ምልክት ምንን ይገልጻል? ሀ ወደ ቀኝ እለፍ ማለት ነው፣ ለ መንገዱ ግልጽ ከሆነ ወደ ቀኝ እለፍ ማለት ነው፣ ሐመርኋ ቀስቱ እንደሚያመለክተው ወደ ቀኝ ብቻ አሽከርክር ማለት ነው፣ መ ከመሬት በታች ገደል አለ ማለት ነው፣ ሰ ቀኝ መሪ የተገጠመላቸውን ተሽከርካሪ ብቻ ያዛል። ለዚህ ጥያቄ ትክክለኛ መልስ የሚሆንን ምርጫ ሐመርኋ ቀስቱ እንደሚያመለክተው ወደ ቀኝ ብቻ አሽከርክር ማለት ነው። ጥያቄ ቁጥር 430 ይህ ምልክት ምንን ይገልጻል? ሀ በጉዞ ላይ የሚገኙ እግረኞች ስለሚበዙ ተጠንቅቀህ አሽከርክር፣
ለ ስፖርታዊ እንቅስቃሴ የሚዘወተርበት አካባቢ ስለሆነ ተጠንቅቀህ አሽከርክር። ሐመርኋ ለእግረኛ ብቻ የተፈቀደ። መ ለእግረኛ ይህ ምልክት ባለበት ቦታ ብቻ እንዲሄድ ይፈቅዳል። ሰ ሀ እና መ መልስ ናቸው። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ መ ለእግረኛ ይህ ምልክት ባለበት ቦታ ብቻ እንዲሄድ ይፈቅዳል። ጥያቄ ቁጥር 431 ይህ ምልክት ምንን ይገልጻል? ሀ የከተማ ክልል የፍጥነት ወሰን መጨረሻ። ለ ማለፍ ክልክል ነው። ሐመርኋ መቆም ክልክል ነው የሚለው ትዕዛዝ መጨረሻ። መ መቆም ክልክል ነው። ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሀ የከተማ ክልል የፍጥነት ወሰን መጨረሻ ነው። ጥያቄ ቁጥር 432 ይህ ምልክት ምንን ይገልጻል? ሀ ከፊት ለፊት በሚወስደው መንገድ የትራፊክ መብራት ስለሚያጋጥምህ ተጠንቅቀህ አሽከርክር። ለ በፊት ለፊት በሚወስደው መንገድ ላይ መቅደም ክልክል ነው። ሐመርኋ መኪና ለማቆም ከፈለክ ፊት ለፊት በሚወስደው መንገድ ተጠቀም። መ ከፊት ለፊት ዝግ ነው፣ በስተቀኝ ግን ክፍት መንገድ አለ። ሰ ሀ እና መ መልስ ናቸው። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ መ ከፊት ለፊት ዝግ ነው፣ በስተቀኝ ግን ክፍት መንገድ አለ ማለት ነው። ጥያቄ ቁጥር 433 ይህ ምልክት ምንን ይገልጻል? ሀ በከፍተኛ ፍጥነት የሚበሩ አውሮፕላኖች ስላሉ ተጠንቅቀህ አሽከርክር። ለ በልምምድ ላይ ያሉ አውሮፕላኖች ስላሉ ተጠንቅቀህ አሽከርክር። ሐመርኋ ዝቅ ብለው የሚበሩ አውሮፕላኖች ስላሉ ተጠንቅቀህ አሽከርክር። መ የጦር አውሮፕላኖች የሚንቀሳቀሱበት አካባቢ ስለሆነ ተጠንቅቀህ አሽከርክር። ሰ ሀ እና ሐመርኋ መልስ ናቸው። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሐመርኋ ዝቅ ብለው የሚበሩ አውሮፕላኖች ስላሉ ተጠንቅቀህ አሽከርክር። ጥያቄ ቁጥር 434 ይህ ምልክት ምንን ይገልጻል? ሀ ከፊት ለፊትህ መንገዱን የሚጠግኑ ሰራተኞች ስለሚያጋጥሙህ ተጠንቅቀህ አሽከርክር። ለ መንገዱ እየተሰራ ስለሆነ አስተላላፊዎች የሚሰጡን ትዕዛዝ አክብር። ሐመርኋ ከፊት ለፊትህ በስራ ላይ ያሉ የግብርና ሰራተኞች ስለሚያጋጥሙህ ተጠንቅቀህ አሽከርክር። መ ሀ እና ሐመርኋ መልስ ናቸው። ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሀ ከፊት ለፊትህ መንገዱን የሚጠግኑ ሰራተኞች ስለሚያጋጥሙህ ተጠንቅቀህ አሽከርክር ነው። ጥያቄ ቁጥር 435 ይህ ምልክት ምንን ይገልጻል? ሀ ቀስቱ በሚያመለክተው አቅጣጫ ማለፍ ክልክል ነው። ለ ቀስቱ እንደሚያመለክተው በስተቀኝ ብቻ አሽከርክር። ሐመርኋ ቀስቱ በሚያመለክተው አቅጣጫ ማቆሚያ ቦታ ስላለ በዚያ ላይ ብቻ አቁም። መ ማቆም ክልክል ነው የሚለው ትዕዛዝ መጨረሻ። ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሐመርኋ ቀስቱ በሚያመለክተው አቅጣጫ ማቆሚያ ቦታ ስላለ በዚያ ላይ ብቻ አቁም። ጥያቄ ቁጥር 436 ይህ ምልክት ምንን ይገልጻል? ሀ ከፊት ለፊትህ መዝጊያ የሌለው የባቡር ሐዲድ ስላለ ማለፍ ክልክል ነው። ለ መዝጊያ ያለው የባቡር ሐዲድ ስለሚያጋጥምህ ተጠንቅቀህ አሽከርክር። ሐመርኋ ከፊት ለፊትህ ትላልቅ ፋብሪካዎች ያጋጥሙሃል። መ መዝጊያ የሌለው የባቡር ሐዲድ ስለሚያጋጥምህ ተጠንቅቀህ
አሽከርክር። ሰ በመንገዱ ላይ የባቡር ማቋረጫ ስለሚያጋጥምህ ተጠንቅቀህ አሽከርክር። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ መ መዝጊያ የሌለው የባቡር ሐዲድ ስለሚያጋጥምህ ተጠንቅቀህ አሽከርክር ነው። ጥያቄ ቁጥር 437 ይህ ምልክት ምንን ይገልጻል? ሀ ማንኛውም የሚንቀሳቀስ ነገር እግረኛን ጨምሮ ማለፍ ክልክል ነው። ለ በሞተር ኃይል፣ በእንስሳት ኃይል፣ በእጅ የሚገፉትንም ጭምር ማንኛውም ተሽከርካሪ ማለፍ ክልክል ነው። ሐመርኋ በሞተር ኃይል የሚንቀሳቀሱ ብቻ ተሽከርካሪዎች ማለፍ ክልክል ነው። መ በሞተር ኃይል ለማይንቀሳቀሱ ተሽከርካሪዎች ማለፍ ክልክል ነው። ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ለ በሞተር ኃይል፣ በእንስሳት ኃይል፣ በእጅ የሚገፉትንም ጭምር ማንኛውም ተሽከርካሪ ማለፍ ክልክል ነው። ጥያቄ ቁጥር 438 ይህ ምልክት ምንን ይገልጻል? ሀ ቅድሚያ ስጥ የሚለው ትዕዛዝ ምልክት መጨረሻ። ለ ከፊት ለፊትህ ለሁለት የተከፈለ መንገድ ስለሚያጋጥምህ ተጠንቅቀህ አሽከርክር። ሐመርኋ በመገናኛ መንገድ ላይ ለተላላፊዎች ቅድሚያ ስጥ። መ የመዝናኛ ቦታ መኖሩን የሚገልጽ። ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሰ መልሱ የለም ነው። ጥያቄ ቁጥር 439 ይህ ምልክት ምንን ይገልጻል? ሀ መቅደም ክልክል ነው የሚለው ትዕዛዝ መጨረሻ። ለ ማለፍ ክልክል ነው የሚለው ትዕዛዝ መጨረሻ። ሐመርኋ የከተማ ክልል የፍጥነት ወሰን መጨረሻ። መ ማቆም ክልክል ነው የሚለው ትዕዛዝ መጨረሻ። ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ መ ማቆም ክልክል ነው የሚለው ትዕዛዝ መጨረሻ። ጥያቄ ቁጥር 440 ይህ ምልክት ምንን ይገልጻል? ሀ በምልክቱ እንደተገለጸው የጎን ስፋቱ 1.8 ሜትር የሆነ ተሽከርካሪ ማለፍ ክልክል ነው። ለ በምልክቱ እንደተገለጸው የጎን ስፋቱ 1.8 ሜትር በታች የሆነ ተሽከርካሪዎች ማለፍ ክልክል ነው። ሐመርኋ በምልክቱ እንደተገለጸው የጎን ስፋቱ 1.8 ሜትር በላይ የሆኑ ማለፍ ክልክል ነው። መ ለእና ሐመርኋ መልስ ናቸው። ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሐመርኋ በምልክቱ እንደተገለጸው የጎን ስፋቱ 1.8 ሜትር በላይ የሆነ ማለፍ ክልክል ነው። ጥያቄ ቁጥር 441 ይህ ምልክት ምንን ይገልጻል? ሀ ባለአንድ አቅጣጫ የነበረው መንገድ ለጊዜው በሁለቱ አቅጣጫ ስለተፈቀደ ተጠንቅቀህ አሽከርክር። ለ የቀኝ መስመርህን ጠብቀህ አሽከርክር። ሐመርኋ በሁለቱም አቅጣጫ የሚፈቅድ መንገድ ስለሆነ ተጠንቅቀህ አሽከርክር። መ ሀ እና ለ መልስ ናቸው። ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆንን ምርጫ ሐመርኋ በሁለቱም አቅጣጫ የሚፈቅድ መንገድ ስለሆነ ተጠንቅቀህ አሽከርክር። ጥያቄ ቁጥር 442 ይህ ምልክት ምንን ይገልጻል? ሀ ጠመዝማዛ መንገድ ስለሚያጋጥምህ ተጠንቅቀህ አሽከርክር። ለ ከፊት ለፊትህ በጥገና ላይ የሚገኝ መንገድ ስለሚያጋጥምህ ቀስቱ እንደሚያመለክትህ ተቀያሪውን መንገድ ተጠቀም። ሐመርኋ ከፊት ለፊትህ የትራፊክ ደሴት ስለሚያጋጥምህ ቀስቱ እንደሚያመለክትህ ተጠንቅቀህ አሽከርክር። መ መሿለኪያ ስለሚያጋጥምህ ተጠንቅቀህ አሽከርክር። ሰ ለእና መ መልስ ናቸው። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሐመርኋ ከፊትህ የትራፊክ ደሴት ስለሚያጋጥምህ
ቀስቱ እንደሚያመለክትህ ተጠንቅቀህ አሽከርክር። ጥያቄ ቁጥር 443 ይህ ምልክት ምንን ይገልጻል? ሀ ማቆም የተከለከለ ቦታ፣ ለ ማለፍ ክልክል ነው፣ ሐመርኋ ቆመህ ቅድሚያ ስጥ፣ መ ይህ ምልክት ባለበት ቅድሚያ አለህ፣ ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሐመርኋ ቆመህ ቅድሚያ ስጥ ነው። ጥያቄ ቁጥር 444 ይህ ምልክት ምንን ይገልጻል? ሀ ከፊት ለፊትህ የሚወስደው መንገድ ለአውቶሞቢል ብቻ የተፈቀደ ነው፣ ለ ከፊት ለፊት ዝግ ነው፣ በስተቀኝ በኩል ግን መንገድ አለ፣ ሐመርኋ ከፊት ለፊት በሚወስደው መንገድ መቅደም ክልክል ነው። መ ሐና ሐመርኋ መልስ ናቸው፣ ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ አለ ከፊት ለፊትህ ዝግ ነው፣ በስተቀኝ በኩል ግን መንገድ አለ። ጥያቄ ቁጥር 445 ይህ ምልክት ምንን ይገልጻል? ሀ ለአውቶሞቢል ማቆም የተከለከለ ነው፣ ለ ለረጅም ሰዓት ማቆም የተከለከለ ሲሆን ሾፌሩ ሳይወርድ ዕቃ ማውረድም ሆነ መጫን ይቻላል፣ ሐመርኋ ለአውቶሞቢል ማለፍ ክልክል ነው፣ መ ከአውቶሞቢል ውጪ ማቆም የተከለከለ ነው፣ ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሐመርኋ ለአውቶሞቢል ማለፍ ክልክል ነው። ጥያቄ ቁጥር 446 ይህ ምልክት ምንን ይገልጻል? ሀ ምልክቱ በሚታይበት በኩል ማለፍ ክልክል ነው፣ ለ ለረጅም ጊዜ ማቆም የሚከለክል ነው፣ ሾፌሩ ሳይወርድ ሰው ማውረድም ሆነ መጫን ይችላል፣ ሐመርኋ ማቆም ክልክል ነው የሚለው ትዕዛዝ መጨረሻ፣ መ መቅደም የተከለከለ ነው፣ ሰ የምልክቱ መጨረሻ የሚለውን እስክታገኝ ድረስ ማቆም የተከለከለ ነው። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሰ የምልክቱ መጨረሻ የሚለውን እስክታገኝ ድረስ ማቆም የተከለከለ ነው። ጥያቄ ቁጥር 447 ይህ ምልክት ምንን ይገልጻል? ሀ በስተቀኝ በኩል መጋቢ መንገድ ስለሚያጋጥምህ ተጠንቅቀህ አሽከርክር፣ ለ መንገዱ ወደ ቀኝ ስለሚታጠፍ ተጠንቅቀህ አሽከርክር፣ ሐመርኋ በስተቀኝ የሚታጠፍ ኩርባ መንገድ ስለሆነ ተጠንቅቀህ አሽከርክር፣ መ ለሁለት ተከፍሎ የነበረው መንገድ ባለ አንድ ስለሆነ ተጠንቅቀህ አሽከርክር፣ ሰ ወደ ቀኝ የሚገነጠል መንገድ ስለሚያጋጥምህ ተጠንቅቀህ አሽከርክር። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሰ ወደ ቀኝ የሚገነጠል መንገድ ስለሚያጋጥምህ ተጠንቅቀህ አሽከርክር። ጥያቄ ቁጥር 448 ይህ ምልክት ምንን ይገልጻል? ሀ በሁለት ተከፍሎ የነበረው መንገድ ባለ አንድ ስለሆነ ተጠንቅቀህ አሽከርክር፣ ለ ከፊት ለፊትህ የትራፊክ ደሴት ስለሚያጋጥምህ ተጠንቅቀህ አሽከርክር፣ ሐመርኋ በሁለቱም አቅጣጫ መተላለፍ የሚፈቅድ መንገድ ስለሆነ ተጠንቅቀህ አሽከርክር፣ መ ባለ አንድ የነበረው መንገድ በሁለት ቦታ ስለሚከፈል ተጠንቅቀህ አሽከርክር፣ ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ መ ባለ አንድ የነበረው መንገድ በሁለት ቦታ ስለሚከፈል ተጠንቅቀህ አሽከርክር። ጥያቄ ቁጥር 449 ይህ ምልክት ምንን ይገልጻል? ሀ መንገዱ የተጠገነ ስለሆነ አስተላላፊዎች የሚሰጡን ትዕዛዝ በማክበር ተጠንቅቀህ አሽከርክር፣ ለ መንገዱ በጥገና ላይ ስለሆነ በተቀያሪው መንገድ ተጠንቅቀህ አሽከርክር፣
ሐመርኋ ከፊት ለፊትህ ስፖርታዊ እንቅስቃሴ የሚያደርጉ ስለሚያጋጥሙህ ተጠንቅቀህ አሽከርክር። መ ለእግረኞች ቅድሚያ በመስጠት ተጠንቅቀህ አሽከርክር። ሰ ከሐመርኋ በስተቀር ሁሉም መልስ ናቸው። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሀ መንገዱ እየተጠገነ ስለሆነ አስተላላፊዎች የሚሰጡን ትዕዛዝ በማክበር ተጠንቅቀህ አሽከርክር። ጥያቄ ቁጥር 450 ሁሉንም ነገሮች ወደ መሬት መሃል የሚስብ ኃይል ዳሽ ይባላል። ሀ መሞንተም፣ ለ የመሬት ስበት፣ ሐመርኋ ፖቴንሻል ኃይል፣ መ ሰበቃ፣ ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ለ የመሬት ስበት ነው።